ሰግጥ ፈምስ ጋይስ ስግጥ የሚለው ቃል ብናቆም ይሻላል ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው መሰግጥ መባለግ ምሸለምበት ዘመን ላይ ነው የደረስነው የሆነ ሽልማት ተዘጋጀ ሽልማቱ አሸናፊ ሞቶ ምንድነው ሰግጥ ፈምስ አይኖ እናንተ እንደምትወዱት እርግጠኛ ነኝ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው ህይወቴን ኢንጆይ ማድረግ ነው የምፈልገው ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቁመው አንጠቀመው and አይዲያው መስራት ነው እንስራ በቃ ራሳችንን እናዳምጥ ተግተን እንስራ ከአእምሮአችን በላይ ልባችንን እናዳምጥ እግዚአብሔር በልባችን ነው የሚደርሰን እንደ ዓላማችን እንቁም አይዲያው እሱ ነው አይዲያውን ብቻ ይዘን እንጠቀምበት ስግጥ የሚለው ቃል ግን መጠቀም እናቁም ወዳችኋለሁ